ስሜት ከዚህ በፊት አስተውላችሁታል? ታላቅ ነገር ማሳካት ትፈልጋላችሁ፣ ስኬትን ታልማላችሁ፣ የተሻለ ህይወትን ትሻላችሁ። ግን መስራት ላይ ስትደርሱ ትዘገያላችሁ። ነገ አደርገዋለሁም ትላላችሁ። ታላቅ ህልም ኖሯችሁ ግን ትንሽ የምትሰሩ ከሆነ ይህ ታሪክ ለእናንተ ነው። ህይወታችሁ የምታዩበት መንገድ ለዘላለሙ ሊቀይር ይችላል። አንድ ጊዜ በአረንጓዴ እርሻዎች ውስጥ በረጅም ዛፎች በተከበበ ትንሽ መንደር ውስጥ አማን የተባለ ወጣት ይኖር ነበር። አማን 25 ዓመቱ ነበር። ጠንካራ፣ ጤናማና በብዙ ህልሞች የተሞላ ነበር። ብዙ ጊዜ ለጓደኞቹ እንዲህ ይል ነበር፣ አንድ ቀን በዚህ መንደር ውስጥ በጣም ሀብታም ገበሬ ሆናለሁ፣ እርሻዬ ወርቅ በሚመስሉ እህሎች ያበራል ብሎ ያወራ ነበር። ሰዎች ምክር ለመጠየቅ ወደ እኔ ይመጣሉ፣ እናም በሁሉ ቦታ እከበራለሁ። ግን አንድ ችግር ነበር። ሌሎች ገበሬዎች ወደ እርሻ ሲሄዱ፣ አማን ግን በአልጋ ላይ ይቀመጥ ነበር። የመንደሩ ወንዶች በሞቃት ፀሐይ ሲሰሩ፣ አማን በጥላ ውስጥ ይቀመጥ ነበር። እናም ስለ ህልሞቹ ዝም ብሎ ያወራል። ሁል ጊዜ ታላላቅ እቅዶች ነበሩት፣ ግን እርምጃ አልነበረውም። ነገ አደርጋለሁ ብቻ ነው የሚለው። ስኬትን ማሰብ ይወድ ነበር፣ ግን ስኬት የሚፈልገውን ከባድ ስራ መስራት አይወድም። አጎቱ ጥበበኛ ገበሬ ነበር። አጎቱ የአማንን ባዶ እርሻ ተመለከተ። መሬቱ ለም ነበር፣ ግን ምንም አያድግበትም። እሱ እንዲህ አለ፣ አማን ልጄ፣ መሬት ለምን ባዶ ሆነ? ስለ መልካም እህሎች ትናገራለህ፣ ግን እኔ የማየው ደረቅ አፈር ብቻ ነው ብሎ ጠየቀው። አጎቴ አትጨነቅ፣ ነገ ጀምራለሁ፣ እርሻዬ ከሁሉ የተሻለ ይሆናል፣ ትንሽ ቆይታ ያለ አለው። አጎትየውም ይህንን ነገ የሚለውን ነገር ከዚህ በፊት ብዙ ጊዜ ሰምቶታል። ስለዚህ አማንን ትምህርት ለመስጠት ወሰነ። አጎቱ ከኪሱ 2 ትንሽ ቦርሳዎችን አወጣ። በውስጣቸው 2 የተለያዩ ዘሮች ነበሩ። ለአማንም ሰጣቸው፣ እንዲህም አለ፣ እነዚህ የተለመዱ ዘሮች አይደሉም፣ እነዚህ አስደናቂ ዘሮች ናቸው። የመጀመሪያው የትጋት ዘር ነው። ከተከልከውና በየቀኑ ውሃ ካጠጣኸው ፍሬ የሚሰጥ፣ ጥላ የሚሰጥና ሀብት የሚያመጣ ዛፍ ነው። ሁለተኛው የስንፍና ዘር ነው። ከተከልከው በፍጥነት ያድጋል፣ ግን ሙሉ እርሻን በአረም ይሞላል፣ ሌላውን ሁሉ ያጠፋል። አማን ሁለቱንም ዘሮች በእጁ ውስጥ ናቸው። እርሻና ህይወት ወደፊት የትኛውን በምትንከባከበው ይወሰናል። አማን ሁለቱንም ዘሮች ተመለከተ፣ አንዱ የትጋት አንዱ የስንፍና። እንዲህም ብሎ አሰበ፣ በእርግጥ የትጋት ዘሩን እተክላለሁ፣ ነገ እተክለዋለሁም አለ። ቀናት አለፉ። በመጨረሻም ከመሰላቸት የተነሳ ሁለቱንም ዘሮች አንድ ላይ ተከለ። ራሱም እንዲህ አለ፣ ምን እንደሚሆን እስቲ እኔ ዛሬ ባልንከባከባቸው በኋላ ልንከባከባቸው እችላለሁ ብሎ አሰበ። ሳምንታትም አለፉ። አማን ስለ ዘሮቹ ሙሉ ለሙሉ ረሳ። ቀኖቹንም በመተኛት እና ስኬትን በማለም ያሳልፍ ነበር። ከዚያ አንድ ቀን ወደ እርሻው ሄደ። በጣም ተደነቀ። የስንፍና ዘር በፍጥነት አድጎ ነበር። ወፍራም አረሞች መሬቱ ሙሉ ሸፍነው ነበር። የትጋቱ ዘር ደካማ፣ ትንሽና ሊሞት የቀረበ ነበር፣ ምክንያቱም ምንም ውሃ አልተቀበለም፣ እንክብካቤም አልተደረገለትም። የአማን ህልም ወደ አስፈሪ ሁኔታ እየተቀየረ ነበር። አጎቱ ተመልሶ እርሻውን አየ። መሬትን ተመልከት፣ ይህ ህይወት ነው። ትጋት እንደ ትንሽ ዘር ነው። እንክብካቤ፣ ጥረት፣ የዕለት ተዕለት ክትትል ያስፈልገዋል። ካልሰራህበት ይሞታል። ግን ስንፍና በራሱ ያድጋል፣ በፍጥነት ይስፋፋል፣ በየመንገዱ ያለውን ሁሉ ያጠፋል። ልጄ፣ ታላቅ ሰው መሆን ከፈለክ ስንፍናን ከፊት አስቀድመ መጣል አለብህ። አማንም በጉልበቱ ወድቆ እየሞተ ያለውን የትጋቱን ዘር ነካ። አይኖቹ በእንባ ተሞሉ። ለመጀመሪያ ጊዜ እውነትን ተገነዘበ። ህልሞቹ ብቻ በቂ አይደሉም፣ እርምጃ ብቻ ነው ህልሞቹን የሚያስቀጥለው። ያቺ ሌሊት አማን መተኛት አልቻለም። ስላጠፋው ጊዜ፣ ስላጣቸው ድሎች አሰበ። በቀስታ ለራሱም እንዲህ አለ፣ አሁን ካልተቀየርኩ ስንፍና ለዘላለም ይቆጣጠረኛል። በሚቀጥለው ጠዋት ፀሐይ ከመውጣቷ በፊት አማን ተነሳ። አረሞቹን በገዛ እጁ ነቀለ። ከባድ ነበር። ጀርባውንም አሳመመው። እጆቹ ደም አፈሰሱ፣ ግን ማቆም አልፈለገም። የትጋቱን ዘር ውሃ አጠጣው። በየቀኑ እንክብካቤ ማደረገለት። ቀስ በቀስ ዘሩ ጠንካራ ተክል ሆነ። ከዓመታት በኋላ ፍሬ የሚሰጥ፣ ጥላ የሚሰጥ፣ ሀብት የሚያመጣ ታላቅ ዛፍ ሆነ። አማንም ተቀየረ። ከእንግዲህ በኋላ ሰነፍ አልነበረም። በመንደሩ ውስጥም ስንፍናን ተዋግቶ ያሸነፈ ገበሬ ተብሎ ታወቀ። የአማን ታሪክ ስለ እርሻ ብቻ አይደለም፣ ስለ ህይወት ነው። እያንዳንዳችን በውስጣችን 2 ዘሮች አሉ። አንዱ ትጋት ነው፣ አንዱ ስንፍና ነው። ትጋት የሚያድቀው በየቀኑ በጥረት በትኩረትና በእርምጃ ሲመገብ ብቻ ነው። ስንፍና ግን በራሱ ያድጋል። ነገ አትጠብቁ፣ ዛሬ ጀምሩ። የስንፍናን አረም ንቀሉ፣ ምክንያቱም በቆያችሁ መጠን ህልማችሁ ይሞታል። መትጋታችሁን ቀጥሉ። ይህ ታሪክ ከወደዳችሁና ጠቃሚ ሆኖ ከተሰማችሁ ይህን ቪዲዮ ላይክ ማድረጋችሁን አትርሱ።